समुद्र में अब तक का सबसे बड़ा ड्रॉप बस्ट। 6 नशीले पदार्थों की तस्करी करने वाली पनडुब्बियों को पकड़ा गया। घर में बनी पनडुब्बी 165 मिलियन डॉलर से अधिक मूल्य की 7 टन कोकीन से भरी एक पनडुब्बी। የአሜሪካ ወደብ ተቆጣጣሪ የሆኑ ኦፊሰሮች ይህንን ቪዲዮ ለእይታ ካበቁ ወይም ሪሊዝ ካደረጉ በኋላ በትክክል ሊለይና ሊታወቅ የቻሉ ወይም በቪዲዮ ላይ እንደሚታየው አንድ ናርኮስ የሆነ ሰብመሪን ሰርጓጅ መርከብ ኢንተርሴፕት ሲያደርጉትና ሲያስቆሙት በቁጥጥር ውስጥ ሲያስገቡት ይታያል። ይህ ክስተትም ደግሞ ፓትሮሊንግ እያደረገ የነበረ ወይም ቁጥጥር እያደረገ የነበረ አንድ ኤርክራፍት አውሮፕላን ፓሲፊክ ውቅያኖስ ኮስቱ ላይ ወደቡ አካባቢ ፓትሮሊንግ እያደረገ እየዞረና እየጎበኘ ያለ በዛ ሰዓት ላይ በድንገት ውቅያኖሱ መሃል ላይ የአንድ የሰርጓጅ መርከብ አክሱ ወይም ደግሞ አናቱ ሊታየው ቻለ። ፈጠን ብሎም ፓይለቱ አሜሪካ ውስጥ ለሚገኙ ኮስት ጋርዶች ወደብ ተቆጣጣሪ ፖሊሶች መረጃውን ይሰጣቸዋል። ከትንሽ ደቂቃ በኋላ ሁለት ጀልባና አንድ ሄሊኮፕተር የታጠቀ ኃይላቸውን ይይዙና ቦታው ላይ ይደርሳሉ። የተለቀቀው ቪዲዮ ላይ በግልጽ እንደሚያሳዩ ኮስት ጋርድ ጠባቂዎች ወይም ጋርዶቹ ጀልባቸውን ይዘው ለዚህ ለሰርጓጅ መርከብ በጣም ቀርቦት ይታያል። ግን ምናልባት ደግሞ ውስጥ የነበሩት ኮንትሮባንዲስቶች ይህን ነገር ከነጨራሹ አላወቁትም፣ አልገመቱም ነበርም። በመጨረሻም ኦፊሰሮቹ ወይም ወታደሮቹ ሰርጓጅ መርከቡ ላይ ዘለው ወጡና ክዳኑን በግድ ከፈቱት። ከዛ በኋላም ውስጥ የነበሩትን እነዚህ ኮንትሮባንዲስቶች በቁጥጥር ውስጥ ሲያስገቧቸውና ሲይዟቸው ታይተዋል። ይህ ናርኮ ሰብመሪንም ወይም ሰርጓጅ መርከቡ በውስጡ ወደ 3000 ኪሎ ግራም የሚደርስ ኮኬን ሊገኝበትና ሊያዝ ችሏል። ከደቡብ አሜሪካ ተነስተውም ደግሞ በድብቅና ጸጥ ባለ መንገድ ወደ አሜሪካ እያጓጓዙ ነበረም። ግን የሚገርመው ነገር ከነዛ ከ200 ሰርጓጅ መርከቦች መሃል አንዱ ነው። የመንግስት ባለስልጣናትና ተቆጣጣሪዎች ከ2006 ጀምሮ እስከ 2025 ድረስ ካፕቸር ያደርጓቸውና የያዟቸው የተወሰኑት ሰርጓጅ መርከቦች እዚህ ላይ የምታያቸው ናቸው። ግን ደግሞ እነዚህ ማለት የያዟቸውና በቁጥጥር ውስጥ ያስገቧቸው ብቻ ናቸው። ወደ አሜሪካ በየዓመቱ በሺ የሚቆጠሩ ልክ እንደዚህ አይነት ሰርጓጅ መርከቦች በህገወጥ መንገድ ድራጎችና ኮኬኖችን ወደ አሜሪካ ውስጥ እንደሚያዘዋውሩ እና እንደሚያደርሱ ይናገራሉ። እንደዛም ሆኖ ግን ቀደም ብሎ ማንም ሰው ከነጭራሹ ኮሽታም እንኳን አልሰማም አያውቅም ነበረም። ናርኮ ሰብመሪን የሚባሉት እነዚህ ሰርጓጅ መርከቦች እንዴት ነው ስራቸውን የሚሰሩት? እነሱን መያዝና ትራክ ማድረጉ ለምን ከባድ ይሆናል? በዛ ላይ ደግሞ የሚሰሩትና የሚመረቱትስ የት ነው? የዚህ ሁሉ ጥያቄ መልስ በዛሬ ቪዲዮ ታገኛላችሁ። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ድራግ ስመግሊንግ ወይም ደግሞ ኮንትሮባንድ መስራት ራሱን የቻለ አንድ ትልቅ ቢዝነስ ነው። በዛ ላይ ደግሞ ይህንን ችግር ወይም ይህን ስራ ለማስቆም እያንዳንዱ አገር እያንዳንዱ መንግስት በሚችለው አቅም የተለያየ አይነት መቆጣጠሪያ ሲስተም ይፈጥራሉ፣ ከፍተኛ ቁጥጥርም ያደርጋሉ። አዳዲስ መንገድም ደግሞ ሊፈጥሩ ስለሚችሉ እነዚህ በኮንትሮባንድ መልኩ ድራግ የሚያዘዋውሩ ሰዎችን ለመያዝም ሙከራቸውና ጥረታቸው ሁልጊዜ እንደቀጠለ ነው። እንደዛም ሆኖ ግን በጣም በአስገራሚ ሁኔታ ሁላችንም እንደምናውቀው በአሜሪካና ዩሮፕ ውስጥ በሚገኙ ብዙ አገራት ላይ እስካሁን ድረስ 100% ማስቆምና መቆጣጠር አልቻሉም። የዚህ ደግሞ ዋና ትልቁ ምክንያት ትልልቅ የሚባሉ ድራግ አዘዋዋሪ የሆኑ ካቴሎች ወይም ቡድኖች ድራግ ኢንፎርስመንት ኤጀንሲ ከሚባሉት በዓለማችን ላይ ከሚገኙት ሁሉ ተቆጣጣሪዎች በአስተሳሰብም ሆነ በእቅዳቸው ሁለት እርምጃ ወደፊት ይቀድማቸዋልም ይበልጧቸዋልም። ሰላም የዓለም ድንቅ ናት ቤተሰቦች፣ እንግዲህ ሁላችሁም ከመጀመሪያ ጀምሮ በጣም ስትተባበሩኝና በእያንዳንዱ ስራ ላይ በአስተያየት ስታግዙኝ ነበረ። አልሐምዱሊላህ ጥሩ ሄደናል። ወደ 17000 ሰብስክራይበር ደርሰናል። እንዲሁም ደግሞ የቪው መጠኑ በአጠቃላይ የቻናሉ ሲታይ ከ1 ሚሊዮን በላይ እንደደረሰና እንዳለፈ እያሳየን ያለው። እንደዛም ሆኖ ግን ወደ ሞኔታይዜሽን ወደ ገንዘብ መስራት ቻናሉ ስላልገባ ሌላ ቻናል ነበረኝና ሞኔታይዝ ስለጀመረልኝ ያኛው ቻናል ወይም ደግሞ ገንዘብ መስራት ስለጀመረ ሁላችሁም እንግዲህ በምትችሉት አቅም እንድትተባበሩኝና ሙሉ ፕሮግራሞችና ቪዲዮዎቹን ከዚህ በኋላ እዛ ላይ በብዛት ስለምታገኙ አንድ አፍታ ለእናንተ ቀላል ነው፣ ሰብስክራይብ ማድረግና መከተል ነው። ገብታችሁ እንድታዩ ጋብዛችኋለሁ። በዛውም ደግሞ ላይክ፣ ሼር፣ ኮሜንት በማድረግም የዘወትር አስደናቂውና ምርጥ ትብብራችሁን አሁንም እጠብቃለሁ፣ እፈልጋለሁ ከናንተ። በስራ እንቀጥላለን። ወደፊት የተለያዩ ቪዲዮዎችን በላይ አቀርብላችኋለሁ። የተለመደው ትብብራችሁ አይለኝ ስል እንግዲህ በዛኛው ቻናል ላይ ያው ቁጥር 2 ብየዋለሁ። እየገባችሁ ሰብስክራይብ አድርጉ፣ ቪዲዮዎቹ ላይም ተሳተፉ። ምንም እንኳን ያያችሁት ቢሆንም አንዳንድ ቪዲዮዎች ግን ብዙ ደግሞ ያላያችሁት አለ። እነሱንም ይዤ እመጣለሁ። ያሉትንም ደግሞ ዝም ብሎ በማየት በመደበር እኔን ማገዝ ትችላላችሁ። አውቃለሁ እዚህ ቻናል ላይ ያላችሁት በጣም ብዙዎቻችሁ በአስገራሚ ሁኔታ በጣም ልበቀናና መልካም ሰዎች ናችሁ። ስለዚህ የዘወትር ትብብራችሁን በድጋሚ እፈልጋለሁ፣ ጠይቃችኋለሁ። አመሰግናለሁ።